ሰላም ሰላም እንደምን ቆያችሁ ውድ የጎጆ ቲዩብ እና የሚኪሾ ቻናል ተመልካቾቻችን እንደምን ቆያችሁ በያላችሁበት ሰላማችሁ ብዝት ይበል። ውድ ተመልካቾቻችን ሚኪ ተመልሷል። እንግዲህ ቤተሰቦች ይችን 2 ቀንና 3 ቀን እንግዲህ ጊዜ ወስጄ አንዳንድ ነገሮችን ሳስብ ነበር። እንግዲህ ውድ ቤተሰቦች ሰሞኑን የተፈጠረው ጉዳይ ከባድ ጉዳይ ነበር። እንግዲህ በሚኪሾ ዩቲዩብ ቻናል እና በጎጆ ቲዩብ ላይ እንግዲህ በእኔና በባልደረባዬ ኤርሚ አማካኝነት እንግዲህ አንዳንድ ኬዞችን ጀምረን ነበር። እንግዲህ ውስብስብ ኬዞች ነበሩ። በዚህ መሀል እንግዲህ አሳዛኝ ነገሮችም ተፈጥረው ነበር። እንግዲህ ያው የተፈጠረው አሳዛኝ ነገር አንዴ ተፈጥሯል። ግን እዚህ አሳዛኝ ነገር ላይ እንግዲህ የተሳተፉ ወንጀለኞችን በሙሉ ጠራርገን እንግዲህ በቁጥጥር ስር አውለናል። ያው የሚቀሩን ወንጀለኞች አሉ። ውድ ቤተሰቦች ኤርሚ እንግዲህ ዛሬ በቤተሰብ ጉዳይ ምክንያት ፕሮግራም መስራት አይችልም። የግዴታ መሄድ አለበት። እኔም አስቤበታለሁ። ማለት ሽንፈትም መስሎ ነው የታየኝ። ምክንያቱም በተለይ ደግሞ የካፕቴኑ ግድያ ላይና የካፕቴኑ ገዳይ የሆነው ጀማል እንግዲህ ከሱ ጋር እኔን ለመጣል እኔን ለመግደል ሌሎች ወንጀሎችንም እንግዲህ አብራ ስትሰራ የነበረችው የካፕቴኑ እህት መሆኗ ተረጋግጧል። ይሄ ነገር እንቅልፍ ነስቶኛል፣ ሰላሜን ነስቶኛል፣ እልህም ይዞኛል። ይሄንን ነገር ደግሞ እኔ ላይ ነው ለማድረስ የሞከሩት። እንግዲህ ወንድምሽን የገደለው ካፕቴኑን የገደለው ሚኪ ነው ብሎ እንግዲህ ጀማል እዚህ ነገር ውስጥ እንድትገባ አርጓታል። ውድ ተመልካቾች እንግዲህ መቅደስ ሆስፒታል የለችም። መቅደስ ያለችበትን ከመናገሬ በፊት እንግዲህ ቤተሰቦች ያው ሁላችሁም ቴሌግራም ላይም ኮሜንት ላይም ለተጨነቃችሁ በሙሉ እጅግ አድርጌ አመሰግናለሁ። ያለፈው ነገር አልፏል። እኔ ሰላም ነኝ፣ ደህና ነኝ። ግን ደግሞ የጥፋተኝነት ስሜት አንዳንድ የመረባበሽ ስሜት እኔም ጥሩ ሁኔታ ላይ ስላልነበርኩ ነው። ማለት ይህንን ስራ ባልቀጥል ብዬ ቪዲዮ ሰርቼ የነበረው ባለፈው ውድ ተመልካቾች ያው እናንተም የሰጣችሁን ፍቅር አለ። እኔ እንጃ ምን እንደምላችሁ አላቅም። መጥፎ ነገርም ሲፈጠር እንግዲህ አይዞ ትሉኛላችሁ፣ ጥሩ ነገርም ሲፈጠር ደስታችን ነው። እንዴት ልበላችሁ? የምር እናንተ ቤተሰብ ናችሁ፣ የእኛ ቤተሰብ ናችሁ። እኛ የምንሰራው ለእናንተ ነው። እኛ የምንሰራው ፍትህ ለማስፈን ነው። እኛ የምንሰራው ለማህበረሰቡ ነው። አለቀ። እናንተ ማህበረሰቡ ናችሁ። አዎ ለእናንተ ነው ይህንን ስራ የምንሰራው ማለት ለራሳችን ብለን ሳይሆን ማህበረሰቡን ለመጥቀም ነው። ውድ ተመልካቾች በጣም እጅግ አድርጌ አመሰግናለሁ። የማዳም ቅመም እህቶቻችን እንግዲህ ፈጣሪ እንጀራችሁን ይባርክልን። እንግዲህ እድሜና ጤና ይስጥልን። በያላችሁበት ሰላማችሁ ብዝት ይበል። ከአጭበርባሪዎች ራሳችሁን ጠብቁ። በሚኪ ስም እንግዲህ በጎጆ ቲዩብ ስም በሚኪሾ ስም እንግዲህ የተለያዩ ጉዳዮችን ኬዞችን እንስራላችሁ ብለው እንግዲህ የተለያዩ ሰዎች ገንዘብ ለማጭበርበር እየሞከሩ ነው። ከእንደዚህ አይነት ሰዎች ራሳችሁን ጠብቁ፣ ገንዘባችሁን እንዳትበሉ። ውድ ተመልካቾች እንግዲህ ዛሬ ወደ አንድ ጥቆማ ነው የምንሄደው። አንድ የተጠቆምንበት ቦታ አለ ውድ ተመልካቾቼ። ያ የተጠቆምንበት ቦታ እንግዲህ መቅደስ እንግዲህ የካፕቴኑት በጣም የሚገርም ነገር ነው የተፈጠረው። ማለት ድራማ ነው የሚመስለው ነገሩ። የካፕቴኑ እንግዲህ እህት የተለያዩ ወንጀሎች ላይ መሳተፏን እንግዲህ ባልደረባዬ ኤርሚ እንግዲህ በብዙ ነገሮች አረጋግጧል። በማስረጃም እንግዲህ በተለያዩ የዓይን እማኝ ልንላቸው እንችላለን፣ በተለያዩ መንገዶች አረጋግጧል። ስለዚህ መቅደስን በቁጥጥር ስር የመዋል ስራ ነው ዛሬ የምንሰራው። ውድ ተመልካቾቼ መቅደስ ያለችበት ቦታ እንግዲህ ቃል ኪዳን የምትባል የልብ ጓደኛ እንዳላት ተጠቁመናል። ውድ ቤተሰቦች እንግዲህ ቤቱም ሁሉ ነገር አድራሻ ተልኮልናል። ስለዚህ ምንድነው የምናደርገው ቤተሰቦች? ግቢ ውስጥ አጠራጣሪ ነገር ካለ ከመጀመሪያ ጀምሮ ያለውን ነገር ላልቀርጽ እችላለሁ። ምክንያቱም የተጠረጠርንበት ቦታ እንደዚህ ይሄ መሀል ከተማ ላይ አይደለም። ትንሽ ራቅ ይላል። ወደ ዳር ወደ አዲስ አበባ መውጫ ልንለው እንችላለን፣ ወይም ደግሞ ጫፍ ወደ ሸገር ሲቲ አካባቢ እንደምንለው፣ ሸገር ሲቲ ከተማ እንደምንለው እንደዛ። ስለዚህ ያለውን ነገር መቅረጽ ከቻልኩ ሞክራለሁ። ካልሆነ ግን እንግዲህ በዚህ በድምጽ ያለውን ነገር እየቀረጽኩ ካሜራ ሸፍነን እንግዲህ ትንሽዬ ካሜራ ነው ያዘጋጀ ነው። ካሜራ ሸፍነን ካሜራ ይዘን ገብተን እንግዲህ በጥንቃቄ ለመቅረጽ እንሞክራለን። ውድ ተመልካቾቼ እንግዲህ ወደ ተጠቆምንበት ቦታ እንሄዳለን። ማለት
መቅደስ ሆስፒታል ገብታ ነበር። ከደረጃ ላይ ትውደቅ ከምን ላይ ትውደቅ የተረጋገጠ ነገር የለም። ስለዚህ አሁን በቀጥታ የምንሄደው ውድ ቤተሰቦች እንግዲህ መቅደስ ወደ አለችበት ቦታ እንግዲህ ወደ ቃል ኪዳን ቤት ነው የምንሄደው። ከዛ በፊት ከመሄዳችን በፊት ሁላችሁንም እወዳችኋለሁ የማዳም ቅመሞች ሁላችሁም ሌሎቻችሁም እንግዲህ አውሮፓ አሜሪካ የምትኖሩ ኢትዮ ኤርትራውያን ኢትዮጵያውያን ትውልደ ኢትዮጵያውያን እንግዲህ የእኛም ቪዲዮ የምትከታተሉ በመላው ዓለም የምትገኙ ውድ ተመልካቾቼ እንግዲህ እግዚአብሔር ያክብርልን፣ ፈጣሪ ያክብርልን፣ አላህ ያክብርልን እንላለን። ሁላችሁንም እንወዳችኋለን። እንግዲህ ማለት ፈጣሪ ባላችሁበት ይጠብቅልን፣ እናንተን ሰላማችሁ ብዝት ይበል። እንግዲህ ጤና ይስጥልን። ከዚህ በለጠ ምስጋና ይኖራል ብዬ አላስብም። ካለም እንግዲህ በቀጣይ ይጨምራለሁ። ውድ ተመልካቾቼ እስቲ ሀሳባችሁን እስቲ ኮሜንት ላይ ጻፉልኝ። ደስ እንዲለኝ ሚኪዬ እንወዳለን ብትሉኝ ደስ ይለኛል። ውድ ተመልካቾቼ ሚኪዬ እንወዳለን በሉ እስቲ ሁላችሁም አንድ ላይ ኮሜንት ላይ እና እኔ ደስ እንዲለኝ ሚኪዬ እንወዳለን ብላችሁ እስቲ ሁላችሁም ኮሜንት ጻፉ። ውድ ቤተሰቦች በጣም አድርጌ ነው የምወዳችሁ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሚኪ ሾው ቻናልን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ ቤተሰቦች እንግዲህ አሁን ወደዛው ነው የምንሄደው። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ ወደ ግቢ ውስጥ እየገባው ነው። ካሜራማን ካሜራውን ሸፍነው ሁለት ሰዎች ስላሉ ውድ ቤተሰቦች ትኩረት ላለመሳብ በጥንቃቄ ነው መግባት ያለብን። ካሜራችንን ማሳየት የለብንም። ምክንያቱም እንግዲህ መቅደስ እዚህ ቤት ውስጥ ነው ተደብቃለች ተብለን እየተጠቆም ነው። ስለዚህ ምናልባት ግርግር እንዳይፈጠር ወይም ደግሞ ካሜራ ካዩ እሷም እንዳታመልጥ በማሰብ ነው። ይሄ ቤት ነው መሰለኝ። ሰላም ነው። እንዴ ምን እያደረግህ ነው እንዴ? ቆይ ምንድን ነው? ማነው አንተ እንዴ? ሌባ ነህ? ምንድን ነው አንተ እንዴ? ምን እያደረግህ ነው ያለው እንዴ? ከሰው ቤት ዝም ብሎ